kind of butterfly. Baby, you give me midnight. You whip up my appetite. Don't leave me here high and dry. Oh, well, I don't wanna jinx it, baby, and twist myself at the spine. Don't wanna overthink it, baby. It's just twist your body and mine. Baby, you give me ice and fire. You're giving me wind and rain. You're some kind of butterfly. Baby, you give me ካፍሽ ላይ ጣል ባረገው ሳማት አለኝና ሳሙኝ የሚል ከንፈር ድንገት ሳሙላብኝ ነበር። ባለጌነሽ በጣም ሴት ልጅ እንዴት በዚህ ልክ ትወዳለች? አቤል አፍ ልጓም ከሌለው አወዳደቁ አያምርም። ተው እንደ አትበል። ልጋብዛችሁ ብላ የአቤልን ከንፈር በምትኩ ልትበላ የሚገርም ነው። አሁን ግን ይመችኝ የምር እንዴ አንተ ደግሞ ምኑ ነው የሚመች? ጓደኛዋ ላይ እንደማስትሽ ተጣብቆ አላያችሁትም? እባክህ በሱ አይደለም መጀመሪያ ላይ አቤላ ልጅ ፊት ትጠላለች አላልኩ? እናንተ ቀልል አታርጉት እንጂ ውቢት ከሰማች ታዝንብኛለች። ለምን ታዝንብሃለች? ከከንፈር ወጥመድ በድል ማምለጥህ ብቻ ራሱ ተጋዳ ላይ ያስጥልሃል። ያተዘ እንደ ያማል እንዴ አንተ ደግሞ መች ነው የምትሰለጥ ነው? አቤል እውነቱን ነው። ሰው ካላፈቀረው ሰው ጋር አብሮት ሊሆን አይገባም። ግን እኮ ግሩሜ አሪፍ ዕቃ ናት። ዝም በል አንተ። ለአፍ ልጓም ማለት አንተን ነው። በአምሳሉ የፈጠረውን የሰው ልጅ ዕቃ ትላለህ እንዴ? አታካብድ። አንተ ደግሞ ሁሉንም ነገር ሙሉ ሱፍ ማልበስ ትወዳለህ። ተናግረህ ልብ ወልቋል። እስኪ ጭቅጭቁን ተውትና ምን እንደሚሻል እናወራበት። እንዴትም ብላ ልጠላኝ ይገባል። እኔንም ማለቴ ያው እሱን ጠልታ እኔ እንድትወደኝ አሽካራች ነው። ለምንድን ነው የማትችይው? በቃ የሆነ ነገር አድርጊ። አፍቅሬዋለሁ ሳሪ። ምን? አዎ ሳሪ አፍቅሬዋለሁ። በዚህ ጥቂት ቀናት? ፍቅር እኮ በጊዜ ብዛት የሚመጣ የትምህርት ቤት ውጤት አይደለም ሳሪ። ይኸውልሽ ቃልዬ ልጁ ፍቅረኛ አለችው። ምን? ባለፈው ያየናት ልጅ ነች? ደግሞ አንቺ በምን አወቅሽ? ቅዱስ ነው የነገረኝ። ማን ነው ቅዱስ? ጓደኛው ነው። ምን አልሽ? ሊከፋሽ ይችላል ግን የግድ ማወቅ አለብሽ ብዬ ስላሰብኩ ነው። ችግር የለውም ንገሪኝ። ስሟ ውቢት ነው። ውቢት ለኔ ከማንም እና ከምንም በላይ ነች። በምንም ሁኔታ ውስጥ ብሆን እሷን ማጣት አልፈልግም። ደግሞ አንድ ነገር ልንገራችሁ፣ ውቢት እንደዚህ አይነት ልጅ አይደለች። ለክብሯ በጣም የምትጨነቅ ሴት ልጅ ናት። አንድም ቀን እንኳን ስሜት አላውቅም ስትል ምን አንተ ደግሞ በሱሱማ ማማ ይኖራል። በጭራሽ አንድም ቀን ከጉንጯና ከግንባሯ ውጪ ስሜት አላውቅም። እንዴ ለምን ሲባል? ውቢት በተክሊል እንድንጋባ ነው ፍላጎቷ። እኔም የሷን ሐሳብ ደግፈዋለሁ። ትልቅና ትክክለኛ መንገድ ነው። ያው ሰው ያስባል ፈጣሪ ይፈጽማል ይባል የለ? ሰው ያስባል እግዚአብሔር ይፈጽማል የሚባለውን አሉባልታ ወሬ እኔ አልደግፍ። እንዴት? ማሰብማ ባዶ ነው፣ ተግባር ይፈልጋል። በማሰብ ቢሆንማ ስንቱ የፈለገው ነገር አይደል እንደሚያገኝ። አንተ ዛሬ ጎብዛል። ዛሬ በእውነት ትልቅ ነጥብ ነው ያነሳው። ያው እናንተ አታውቁም እንጂ እኔ እኮ አነባለሁ። መጽሐፍ ነው አይደል? ለምንድን ነው ግን ችግሬ እንደ ችግራችሁ ማትሄድ? ቆይ ለስሙ ነው ወንድምነታችሁ? ተረጋጋ እንጂ አቤላ። እባክህ ተወኝ። አንተ የሚያሳስበህ ስለዛ ጥቅሶችና ስለ መጽሐፍቶች ነው። ኧረ አቤላ ምን እሺ አመረርሹ እኮ። ይኸውላችሁ ጀማ
የወንድማችን ችግር የኛም ችግር ነው። ስለዚህ ጦርነቱን ወደ ሀብታሞቹ መንደር ማዝመት አለብን። አቤል የመረጣትን ሴት፣ የመረጣትን ሀገር፣ የመረጣትን መስሪያ ቤት ተዘበለ የመረጣትን ምናምን ትላለህ እንዴ? ጉዳዩን የፍቅር እንጂ የፓርላማ እናድርገው። እኔ ግን አንድ ሀሳብ አለኝ። ምንድን ነው እሱ? ቆይ ሽንት ቤት ደርሼ ልምጣ። ለሀሳቡ ጥሩ መፍትሄ ለማግኘት ጉዳዩን ከፍተኛ ፍርድ ቤት ሊያዩ ይገባል። ጥሩ መፍትሄ ትላለህ እንዴ? ብለው መፍትሄ። እኔ የምለው አቤላ፣ እኔ አንድ ሀሳብ አለኝ። በጣም ትልቅ ጥፋት ነው ያጠፋሁት። ተረጋጊ ፍቅርዬ፣ ምንም አላጠፋሽም እኮ አንቺ። ምንም አላጠፋሽም። ከዚህ በላይ ጥፋት አለ እንዴ? ማንኛውም ሴት እኮ ሊሰማት የሚችለው ስሜት ነው እየተሰማሽ ያለው። በዛ ላይ ደግሞ እሱ መጣ ቀረ ምን ይቀርብሻል? ደግሞ አንድ ተራ የገራዥ ሰራተኛ ነው እኮ። ሂጂ ይቅርታ መጠየቅ አለብኝ። ታዲያ ዛሬ እኮ እሑድ ነው፣ ዝግ ነው። ታዲያ ምን ተሻለ ሳሪ? እሺ ንገሪኝ፣ አንቺ ሀሳብ አታጭ። ምን የኔ ሀሳብ ሁሌ ችግር ውስጥ እንደከተተሽ አይደል እንዴ? አይደለም ጓደኛዬ፣ አንቺ ሁሌ ከጉድ እንዳወጣሽ ነው። ላገኘው እፈልጋለሁ። ማግኘት እንኳን ዛሬ ሊከብደን ይችላል። እሺ በቃ ነገ እሄዳለሁ። ግን ምን ሀሳብ መጣልሽ? ይመስለኛል ወግጅልኝ ዜማ፣ ወግጅልኝ ቅኔ፣ ወንዶች በዋሉበት ምንድን ነው? ሽንት ቤት ድረስ መተህ ጆሮ ምጠብ? ምን የሚጠባ ጆሮ አለና? አጠንከኝ። ቅኔውን ስተኛቶ ኖለን ወንዶች በዋሉበት በኋላ ነው እኔ እያልክ የሰማው መሰለኝ። ታዲያ ምን ተነካ? ሽንት ቤት መዋል የወንዶች ሙያ አደረግከው እንዴ? እሱን የሚነግሩኝ ወንዶች ናቸው እና የት እንደሚውሉ እስከሚነግሩኝ እየጠበቅኳቸው ነው። እየሰደብከኝ ባሉ እሱን አንተ አልክ። አዋቂ ነኝ ይላል እንዴ? ማለት ነበር ፈርሳል። እና ታዲያ ዛሬ ፍሪ ኮንክ ለምን አንገናኝም? አሬ ይመቸኛል። በቃ መልሼ ደውዬ ቦታውን አሳውቅሃለሁ። ድሀ የማይገባበት ቦታ ይሁን እንጂ የትና ብትኝ ይመጣሉ። እሺ እኔ ቆንጆ ወሬኛ። በል በቃ ትንሽ ቆይቼ እደውላለሁ። ሻወር ልውሰድና። ሻወር ምን ልናደርግ ነው? ቆይ አንተ ዋሺ ስታይል አጭልኝ። እሺ ደግሞ ጠብቅሻለሁ እንዳትረሹ። ስለመጣቀም በጣም ደስ ብሎኛል። እና በአንድ ቀን ፍቅር ያዘኝ እያልሽ ነው? ማ እኔ ሳሮን ድፍረት እንዴ? ሳሮን እኮ እሺ ከከሌች እኮችን እኮ ያረኩ ልጅ እኮ ነኝ። ቀልዱ ቆየንና አሁን ግን ለምን እንደፈለኩ አልጠየከኝም። ንገሪኛ፣ ምን መጠየቅ ያስፈልገዋል? ጓደኛህን ይቅርታ ማለት ትፈልጋለች። ኧረ አይሆንም። እሱ ነው እንደውም ይቅርታ መጠየቅ ያለበት። ማለት ቤንዚል ሲስብ የኖረን ከንፈር እችን በመሰለች ልጅ ልሳን በማለቱ አሻፈረኝ ብለው አይደል እንዴ? እሱ ነው እንጂ ይቅርታ መጠየቅ ያለበት። ያማ በጭራሽ ነው። ደግሞ ስስ ውብ ምናምን የምትለው ከንፈሯን የታይተ ነው? እግረ መንገዴን አፍንጫን ሳይሆን ነው አይደል? በነገራችን ላይ አፍንጫ የሞተችውን ፍቅረኛ ነው የሚመስለኝ። ይቅርታ ማንሳት የሌለብኝ ነገር አነሳው መሰለኝ። ምንም አላደረግሽኝ። እኔ ግን የገረመኝ ከንፈሯ ያንቺን ከንፈር መምሰሉ ነው። የኔን ባይገርምሽ ስስማት ከንፈሯ በጣም ነው የሚያሳሳኝ። ያንቺስ? እኔ እንጃ። እግዚአብሔር ከፈቀደ እስቲ እሞክረዋለሁ። ይርዛ እያሾፍክ ነው ለካ። አረ ለጨዋታው ድምቀት ነው። ሴት ልጅ ደግሞ መጣች ሄደች። ምን ማለት ነው ደግሞ እሱ? በነገራችን ላይ ውቢትን ካየሁ በኋላ ፍቅረኛ መያዝ የሚባለውን ነገር ትቼ ወደ ትዳሩ ገብቻለሁ። አሁን ወደ መስመር መጣ። ካልደበረ ግን ስለ ውቢት አንዳንድ ነገሮች ተጠይቀናል። ይቅርታ፣ እኔ ስለሷ ልጅ ማውራት አልፈልግም፣ ግን ያው አንቺ ስለሆንሽ
ሄላ አባቴ ሙት እንዴት እንዳስጠላኝ ከቻልክ እንደውም ከዚህ በኋላ እንዳትደውልልኝ። ምን ነው ቃሊ ችግር አለ? ችግር ፈጣሪ ሆነ ችግር አለ ወይ አይከብድም? ማለት ምንም የገባኝ አይደለም ቃሊ ምንድን ነው? ገብቶ አያውቅም ሊገባህም አይችልም። ቀሽም ማን ይሰራው? አንቺ ኩልንትት እንዴት ነው ወጥሽ የሚጣፍጠው ባክሽ? ሴት ሆነሽ አይደል? ዋው እሺ እንዳላለ ወጥ መስራት ነው አሜትና ወሬ ማመላለስ ነው በወንድ ልጅ የሚያስጠላው። ይመችሽ ግሩ እንዲህ አነግሪውም ልክ ልኩ ሰዎች ቅዱስ እኮ ግን ከሄደ ቆየ ስልክ የማያነሳም በሰላም ይመስላችኋል እንዴ? እሱ ምን ይሆናል? ባይሆን ለልጅቱ አስቡላት። አዎ ይመችው ተውኩት። አንድ ሀሳብ ነበረኝ። በእኔ ጉዳይ ነው ስለሁላችንም። እሺ ምንድን ነው እሱ? እና የመላ ምንጭ ነው? አዎ ያራዳ ልጅ ወዬ በይና። ለምን ግን ከደሞዛችን ላይ ትንሽ ቀነስ አድርገን እቁብ ገብተን የተለያዩ የቢዝነስ ሀሳቦችን አናስብም? ጥሩ ሀሳብ ይመስለኛል። ካንተ ጋር ይመጣው ማለት ቅዱስ። እሺ እባክህ አንተማ አፍ ኖሮ ታወራለህ ከኔ ጋር። ግሩም አሪፍ ሀሳብ ነው። እኔም ለውቢቴ እናት የሚሆን ተጨማሪ ገንዘብ ማግኘት አለብኝ። ተቀማጭ ነው እየተባልክ ለውቢት ነው ትላለህ እንዴ? ቅዱስ ይምጣና የጋራ ሀሳብ ካወራን በኋላ ምን ማድረግ እንዳለብን እናወራለን። ሁሉም ነገር በድምጽ ብልጫ ነው መሆን ያለበት። አዎ ታዲያ ወዴት ነው የምትሄጂው? ወደ ቦሌ ነኝ። ራይቶቻለሁ ወይ ያለው ማማሩ እንዴ? ምን ነው አብረን መሄድ እንችላለን። ልሸኝ በዛው። ኧረ እኔ ያለመደብኝም በሬድ ወጣቢ ባሳለ ባስጠብቄ በባስ ነው። ችግር የለውም አብረን እንሂድ። ኧረ ኖ አይሆንም። ባይሆን ሂሳቡን ብትዘጊያት። እሺ ተፈጥሮ ሙዚቃውን ከንሽ እናውሪ። እኔ ልጅ ሙዚቃውን ከንሽ መጀመሪያ ጠንካራዋ ልጄ ምን እንደዚህ እንዳደረጋት ማወቅ እፈልጋለሁ። ኖ አይ ካንት። ነገውን እመጣለሁ ልጄ። በቃ አይቻልም። የሄድክበትን ጨርስና ነው የምትመጣው። ሶ ቴል ሚ ዋት ሃፕን? በቃ ብቸኝነት አስጠልቶኝ ነው። ናፍቀኸኛል፣ ግን እመጣለሁ ማለት አይቻልም። ኦኬ በአንድ ነገር ከተስማማን። እሺ በምን? እሺ ገብተሽ ተኝና ጠዋት ደውይልኝ። እሺ ዳድ አይ ላቭ ዩ። ላቭ ዩ